እሺ ከኛ ህይወት ጋር የምትሄድ አንድ ግጥም ልበልላችሁ። በሌላ ሽቷን የአምላክን ትእዛዝ ልቤ እሺ ቢልም ካንቺ ጋር የሆንኩት ኃጢአት አይባልም። ደብር የመሳለም ያህል እንደ ትጉ ገበሬ እህል ሙሉ ነሽ ልክ ነሽ እናማ ነይማ መሳሳት ባንቺ ያለ ጽድቅ ይሉት ገነት የታለ ካንቺ አበላልጬ ገነትን ባልሽርም አንቺን ያህል ቆንጆ ችያል ሞሽርም የንጽህናሽ ልክ ገዝፎ ከምሳሌ ያልታየ ገጽነሽ መሐሌ እቴ ባንቺ መቅደስ ወረባ ያጸድቅም ካንቺ ከመደነስ የአምላክን ትእዛዝ ልቤ እሺ ቢልም ካንቺ ጋር የሆንኩት ኃጢአት አይባልም። ነውር እንደሆነ የእብድ እሳት ማጥፋት ነውር እንደሆነ ለማኝ ላይ መጥፋት ነውር እንደሆነ መሽናት ቤተክርስቲያን ዳር ነውር እንደሆነ ያለ እድሜ መዳር ነውር እንደሆነ ኪዳነ ወልድ ትቶ ቃል አውቃለሁ ማለት ነውር እንደሆነ ረስቶ መቀመጥ የጊሸንን ስለት ነውር እንደሆነ በጁማ መሃል ሶላትን ማቋረጥ ነውር እንደሆነ በቆሞስ ወንበር ላይ ጉብ ብሎ መቀመጥ እንደዚያ ነውር ነው አንቺን አለመሳም የወደደ ሲያብድ ለነገው አይሳሳም አልሳሳም ለነገ አልሳሳም ለተስፋ ትእዛዝ አይባልም ጽድቅ የሚሉት ነገር ፍቅርን ከገፋ የአምላክን ትእዛዝ ልቤ እሺ ቢልም ካንቺ ጋር የሆንኩት ኃጢአት አይባልም። ስለኛ ስለ ጋብቻችን ስለ ህይወታችን ሁሉን ነገር እንግዲህ የገለጽንበት ኢንተርቪው አለ። ከልባችን ኦፕንሊ ኢንተርቪው ነው ያደረግነው። አሁን ማያ ሚዲያ ላይ ታገኙታላችሁ። ሄዳችሁ እዩት፣ ትወዱታላችሁ። ሰላማችሁ ይብዛል።